ኤችጂኤን የወንጀል ታሪክ የተለያዩ ዓለም አቀፍ እንዲሁም ሀገራዊ የወንጀል ታሪኮችን ውስብስብ የወንጀል ትዕይንተ ቋጠሮችን እየፈተልን በድንቅ አቀራረብ ወደ እናንተ እናደርሳለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁ እንላለን። ኤችጂኤን የወንጀል ታሪክ ሳልቫቶሬ ሉቺያኖ ግዞተኛው ማፊያ። ታሪክ ዘመኑ እንደ አውሮፓውያን አቆጣጠር በ1997 ኖቬምበር 24፣ ቦታው ደግሞ ጣሊያን ሲሲሊ ነበር። የወደፊቱ የኒውዮርክ ራስ ምታት ለማፊያነት አቻ ትርጉሙ ሳልቫቶሬ ሉቺያኖ ዓለማችንን በእናቱ ቅፍ ላይ ሆኖ ተቀላቀለ። በነገ ቋጠሮ ውስጥ ለዚህ ሰው የማፊያነት ዕጣ ፈንታ ስለመኖሩ ወላጆቹ አሊያም ወዳጅ ዘመዶቹ ስለመጠራጠራቸው እንጃ። ግና እንደ የትኛዎቹም ወላጆች ለራሱም ለሀገሩም መልካም ዜጋ እንዲሆን መመኘታቸው ግን እርግጥ ነው። ዳሩ እንዴት እንደሆነ ዛሬም ድረስ ሚስጥር ሆኖ ቢዘልቅም በዓለማችን ላይ እስከ ዛሬ የተነሱ እጅግ አስጨናቂ የወላጆቻቸው የአፍረት ካባ እንዲሁም የብዙ መንግስታት ራስ ምታት የሆኑ ማፊያዎች የውለት ቦታቸው ቢጠና በርካቶች አንድም ከደቡብ አሜሪካ ሌላም ከጣሊያን ናቸው። እንደ አውሮፓውያን አቆጣጠር በ1906 ሉቺያኖ ከቤተሰቦቹ ጋር ወደ ተስፋይቱ ምድር ወደ አሜሪካ መጣ። ትምህርት ቤትም ገባ። እዚህ ላይ አንድ ችግር ተፈጠረ። ሉቺያኖና እንግሊዘኛን የሚያስታርቅ አንዳች ሰው ጠፋ። ሉቺያኖ ትምህርት ቤት የእውቀት ገበታ ሳይሆን የፍዳ ማዕድ ሆኖበት ተቸገረ። ከትምህርት ቤት ይልቅ በኒውዮርክ የታችኛው ምስራቅ አካባቢ ጎዳናዎች ላይ እንዴት መስራት እንደሚችል መማርን መረጠ። ወደ ማፊያነት መንደርደሩ ነው። እንግዲህ በመጀመሪያ ምን አደረገ መሰላችሁ? የትምህርት ቤት ጓደኞቹን ማንም ደረቱ ያበጠ ሁሉ እንዳይተናኮላችሁ እኔ እንደ ጠባቂያችሁ ልሁን፣ በመልሱ ደግሞ እናንተ ገንዘብ ትከፍሉኛላችሁ አላቸው። ነገር ግን አለ ሉቺያኖ፣ ነገር ግን ገንዘብ ያልከፈላችሁኝ እንደው ክፍያውን በድብደባ ታወራረዱታላችሁ አላቸው። ተስማሙ። የሆነ ያክል ጊዜ በዚህ መልኩ የማፊያነትን ሕይወት ቀስ በቀስ ሲለማመድ ቆየና እንደ አውሮፓውያን አቆጣጠር በ1914 ትምህርቱን ከናካቴው እርግፍ አድርጎ ተወው። ኋላ ደግሞ በአስራዎቹ ዕድሜ ውስጥ የነበረው ሉቺያኖ የአይሁዳዊ የማፊያ ቡድን አባላት ከሆኑት ሜር ላንስኪና ቤንጃሚን ሲድል ጋር ወዳጅነት ፈጠረ። አደንዛዥ እጾችን በመሸጥ ሥራ ውስጥ መሳተፍ ጀመረ። ነገር ግን ይህ ሥራው ለመጀመሪያ ጊዜ ከሕግ ጋር አይጥና ድመት የሚሉትን ጨዋታ አስተዋወቀው። እንዲያውም እንደ አውሮፓውያን አቆጣጠር በ1916 ሄሮይን ሲሸጥ ተይዞ ከወንጀል የማገገሚያ የ6 ወራት እስራት ሁሉ ተፈርዶበት ነበር። እንደ አውሮፓውያን አቆጣጠር በ1920ዎቹ ግን መንግስት ያደረገው የአልኮል መጠጦች እገዳ ለወንጀለኞች ትልቅ ዕድልን ይዞላቸው ብቅ አለ። እነማን? 6 ትልልቆች ይባላሉ። ሉቺያኖ፣ ላንስኪ፣ ሲግል፣ ሉዊስ፣ ጃኮብና አብነር። ሁሉም ጓደኛ ማቾች ናቸው። የአልኮል መጠጦችን በድብቅ መነገዱን አጧጧፉት። በቅጽበት የሕገ ወጥ የአልኮል መጠጥ ንግዱን በቁጥጥር ስር አዋሉት። ይህ ለሉቺያኖ በጣም ትልቅ የሚባል አጋጣሚ ነበር። የማፊያ ጥግነቱን ከማስመስከሩም በላይ ጥሩ የሚባል ሀብትን አግኝቶበታል። በእርግጥ ሉቺያኖ የስድስቶቹ ትልልቆች ጓደኛ ብቻ ሳይሆን ዘ ቢግ ባንክ ሮል ተብሎ የሚጠራው የቁማርና የሕገ ወጥ ንግድ ሥራዎችን የሚሠራው የአርኖልድ ሮትስቴይን ተባባሪም ነበር። እንደ አውሮፓውያን አቆጣጠር በ1929 ሉቺያኖን አንድ ፖሊስ አገኘው። ሲዘርፍ አሊያም ሕገ ወጥ መጠጥ ሲነግድ አልነበረም። ነገር ግን በቡድን በተደራጁ ሰዎች ተቀጥቅጦና በስለት ተወግቶ በሞትና በሕይወት መካከል ሆኖ ስቴት እንደ ስቴት ባህር ዳርቻ ላይ ተዘርሮ ነበር ፖሊሱ ያገኘው። አፋፍሶ ወደ ሆስፒታል ወሰደው። በጊዜው ሉቺያኖን ማን ደብድቦት በስለት ሞክቶት እንደሄደ አሊያም ማን ደብድቦት ብሎ ትዕዛዝ እንዳስተላለፈ ግልጽ አልነበረም። ነገር ግን አንዳንዶች ፖሊስ ወይንም ከፍተኛ የወንጀል አለቃ የሆነው ማሴሪያ እንደደበደቡት አሊያም እንዳስደበደቡት እናምናለን ማለታቸው አልቀረም። በነገራችን ላይ በዚህ ወቅት ማሴሪያ ከተቀናቃኙ ከሳልቫቶሬ ማራዛኖ ጋር የውስጥ ለውስጥ ጦርነት ላይ ነበር። ሉቺያኖ ደግሞ ለበርካታ ዓመታት ለማሴሪያ የሰራ ቢሆንም የኋላ ኋላ ደግሞ ከማራዛኖ ጎን ቆሙም ነበር።
ሉቺያኖ ከሆስፒታል ድኖ ከወጣ በኋላ በማራዛኖ ይሁንታ የማሴሪያን ቦታ በመውሰድ ከፍተኛ አለቃ ሆኖ ጉባለ። ሆኖም ግን ከኒውዮርክ ከተማ 5 የወንጀል ቤተሰቦች መካከል አንዱ መሪ ለመሆን ቢበቃም ማራዛኖ ሉቺያኖ ስጋት እንደሆነ እስኪገባው ድረስ ግን ብዙም ጊዜ አልወሰደበትም ነበርና በሚስጥር እንዲገደል አዘዘ። ነገር ግን ሉቺያኖ ነገርየው ቀድሞ ደርሶት ኖሮ ቀድሞ ጥቃት ሰነዘረ። እንደ አውሮፓውያን አቆጣጠር በመስከረም 1931 ማራዛኖ በቢሮ ውስጥ ሳለ የኔ በሚላቸው ሰዎች እንዲገደል ሆነ። ሉቺያኖ ጣፋጭ ድሉን ተቀናጀ። ማራዛኖን ከጣለ በኋላ ሉቺያኖ ትኩረቱን የወንጀለኞች ቡድኖች ንግድ የሚሰሩበትን መንገድ በማሻሻል ላይ በማድረግ የትኛውንም አይነት ግጭት ለማርገብ፣ አለመግባባቶችን ለመቆጣጠር እንዲሁም በተለያዩ ተልኮች መካከል መመሪያዎችን ለመዘርጋት የሚያስችለውን የተደራጀ ብሔራዊ የወንጀል መረብ ለመፍጠር ሞከረ። ከነዚህ 5ቱ የኒውዮርክ ከተማ የወንጀል ቤተሰቦች ራስ በተጨማሪ እንደ አልካፕኖ ያሉ ሌሎች የወንጀል ጥግ የሆኑ ማፊያዎች ከየሀገሩ በማቀናጀት የተደራጀ ወንጀልን ወደ ሌላ ደረጃ ደረሰው። On the upper hand, Luciano, along with Costello and Genovese, decided to switch sides and agreed to kill their boss. ሕይወት ለሉቺያኖ እጅግ ቅልል እያለች ትቀርብለትም ጀመር። በመንገዴ ገብቷል ብሎ ያመነውን ሰው የሕግ ሰው ይሁን አሊያም ተቀናቃይ ማፊያ በአንዲት ትዕዛዝ ከሕይወት ገጽ ይፍቀዋል። አልገብርም ያለውን ደግሞ እድለኛ ከሆነ ጥሪቱን አራግፎ ባዶ እጁን ይሰደዋል። ካልሆነ ደግሞ ሀብቱን ወስዶ የጥይት ማብረጃ ያደርገዋል። እንደ አውሮፓን አቆጣጠር በ1930 መጀመሪያ አካባቢ ሉቺያኖ ዘና ያለ ሕይወት ከሚመሩ ጥቂት የኒውዮርክ ነዋሪዎች አንዱ ሆኖ ነበር። ቻርልስ ሮስ በሚል ስም የዋልዶርፍ አስቶሪያ ሆቴል አካል የሆነው የኒውዮርክ የቅንጡ ዋልዶርፍ ታወር ውስጥ ይኖር ነበር። በዚህ ጊዜ እድሉ ገጥሟችሁ ሉቺያኖን ብትመለከቱት ኖሮ በትዕዛዝ የተሰፋ ሱፍ፣ በሹፌር የሚነዱ መኪኖች እንዲሁም ቀብረር ደልቀቅ ሞልቀቅ ያለ የአኗኗር ዘይቤ የነበረው ሰው ነበር። ሆኖም ግን እዩኝ ደብቁኝን ያመጣል እንዲሉ አበው መልካም ጊዜዎች ተቸኝተው መጥፎ ጊዜዎች በሉቺያኖ ሕይወት ውስጥ የመምጣቱ ነገር አመላካች መታየት ጀመረ። The New York Daily News headlined him, the droopy-eyed Tsar of the oldest profession. The trial began on May the 12th, 1935. እንደ አውሮፓውያን አቆጣጠር በ1935 ቶማስ ኢዲዌይ የተደራጁ ወንጀሎችን ለመመልከት ልዩ አቃቤ ሆኖ እንዲያገለግል ተሾመ። የት? ኒውዮርክ ከተማ። ቶማስ ኢድዌይ ከሹም ተሟክተው ከግንብ ታግለው ለሚለው አባባል ቦታ ያለው አይመስልም። እንደ አውሮፓውያን አቆጣጠር በ1966 ግንቦት ላይ ሉቺያኖንና 8 ምክትሎቹን እስኪምታመጡትን አየዋለሁ በማለት የፍጥኝ አስሮ ፍርድ ቤት ከተራቸው። ዳኞችም ግራቀኙን ሲመለከቱ ሰንብተው በሰኔ ወር ሉቺያኖ ጥፋተኛ ነህ፣ ወንጀል እንኳን ለመስራት እኛም ለሰማነው ዘግንኑናል፣ በጎዳናዎቻችን ላይ ዳግም ልንመለከትህ አንመኝም፣ ስለዚህ ለሚቀጥሉት 30ና 50 ዓመታት ከእስር ቤት ፍርግርግ ጀርባ እንድታሳልፍ ወስነንብሃል አሉት። ኒውዮርክ ውስጥ ዳኒ ሞራ በሚባል አካባቢ ወደሚገኝ ክሊንተን ወደሚባል ማረሚያ ቤት የሉቺያኖን ቀሪ ዘመን ለማስፈጸም ኃላፊነቱን ወሰደ። በነገራችን ላይ ይህ እስር ቤት እጅግ በጣም ሩቅ ገጠራማ አካባቢ ስለሚገኝ አንዳንዶች ሳይቤሪያ እያሉ በቅጽል ስም ይጠሩታል። የካናዳ ድንበር አቅራቢያ ላይ የሚገኝ እስር ቤት ነው።
እነሆ ሉቺያኖ ተገነደሰ። ሉቺያኖ ክቡር ፍርድ ቤት እንዴት ነው ነገሩ ይግባኝ እንጂ ቢልም ፍርድ ቤቱ ግን ጆሮ ዳባ ልበስ አለው። የሁለተኛው የዓለም ጦርነት ማብቃትን ተከትሎ ግን ሉቺያኖ ይቅርታ ተደርጎለት ወደ ትውልድ ሀገሩ ወደ ጣሊያን እንዲባረር ተደረገ። ወደ ጣሊያን ከተመለሰ በኋላም ብዙም ሳይቆይ ወደ ኩባ ተጓዘ። በዚያ እነ ላንስኪና ሲግልን ያሉ አንዳንድ የቀድሞ የወንጀል ቡድን አጋሮቹን ማግኘት ሁሉ ችሎ ነበር። እንደ አውሮፓውያን አቆጣጠር በ1947 የኩባ መንግስት ሉቺያኖን ወደ ጣሊያን መልሶ ላከው። እንግዲህ ዕዳው ዞሮ ዞሮ ያልቀረለት የጣሊያን መንግስትም ሉቺያኖን በቅርብ ርቀት እየተከታተለው የቁም እስረኛ እንዲሆን ፈረደበት። የማታ ማታ ሕይወቱን የቋጨባትን ኔፕልስን ለቆ እንዴት አልተፈቀደለትም? እንደ አንዳንድ ዘገባዎች ከሆነ ሉቺያኖ እንዲያም ሆኖ እንኳን ረጅም እጁ ናርኮቲክ ከማዘዋወር ቦዝኖ አያውቅም ነበር። ታዲያ ሞት ሳይቀድሞ በፊት በሚገርም ሁኔታ በእነዚህ ዓመታት የሕይወት ታሪኩን ውስጣዊ ዝርዝሮች ለዓለም ማካፈል አስቦ ነበር። ግራ በሚያጋባ ሚስጥራዊ ሁኔታ የፊልምና የቴሌቪዥን ፕሮግራም አዘጋጆችን ለመተዋወቅ እንደ አውሮፓውያን አቆጣጠር በጃንዋሪ 1962 ኔፕልስ አውሮፕላን ማረፊያ በሄደበት ጊዜ በከባድ የልብ ድካም ምክንያት ሕይወቱ አለፈች። በመቶዎች የሚቆጠሩ ሰዎችም ለቀብሩ ከተሰባሰቡ በኋላ የሉቺያኖ ሬሳ ወደ አሜሪካ ተመለሰ። ኒውዮርክ ኩዊንስ በሚገኘው የቅዱስ ዮሐንስ የመቃብር ቦታ ውስጥ ከሚገኘው የቤተሰቦቹ መቃብር ጋር የሉቺያኖ ሬሳ ተቀላቀለ። ሉቺያኖ የፈጠረው የወንጀል ኢምፓየር ዛሬም ቀጥሏል። እርሱ ግን እንደ ቀደሙት ወንጀለኞች ሁሉ መጨረሻው ሳያምር በግዞትና በአፍረት ተቋጭቷል። ውድ የኤችጄን ቤተሰቦች ይህ የሳልቫቶሬ ሉቺያኖ ግዞተኛ ማፊያ ታሪክ ነው።